ሽርሽር ይዘህን ስትወጣ ደስ ይለኛል አጎቴ፣ በተለይ ደግሞ በዚች መኪና እኮ እኔ ራሱ ካንተ ጋር ሽርሽር ሲሄድ ደስ ይለኛል በጣም። ታዲያ አጎቴ ዛሬ የት ነው የምንሄደው? ልጆች ዛሬ የምንሄደው ማሪዎት ወደሚገኘው የቅዱስ ሚናስ ገዳም ነው። ማን ነው ቅዱስ ሚናስ አጎቴ? ከዚህ በፊት ስለሱ ሰምቼ አላውቅም። እኔም አላውቅም። አጎቴ ዳዊት ስዕሉ አለህ እንዴ? አዎ ማርቆስ፣ የእሱኛው መጽሐፍ ሽፋን ላይ ያው ትላንትና ሳነበው የነበረው መጽሐፉን ነው። በስመ አብ፣ በጣም ነው የሚያምረው ስዕሉ። ግን ለምንድን ነው ቅዱስ ሚናስ ይሄን ልብስ የለበሰው እና እጆቹን ስለምንድን ነው ከፍ አድርጎ የዘረጋቸው? ልብሱ የጥንት ሮማውያን ወታደሮች ለብሱት የነበረ ልብስ ነው። ቅዱስ ሚናስም ለ3 ዓመታት ወታደር ነበር። ሰዓሊውም የቅዱስ ሚናስን እጆች ወደ ሰማይ እንዲዘረጉ አድርጎ የሳላቸው እርሱ በገነት ሆኖ ሁልጊዜ ስለኛ እንደሚጸልይ ለማሳየት ነው። ሰዎች ቅዱስ ሚናስን ተአምራት አድራጊ ይሉታል። በጣም ብዙ ተአምራትን ስላደረገ። ለማንኛውም ሰው ተአምር ሊያደርግ ይችላል? አዎ ሐና፣ ችግር ውስጥ ሆኖ ምልጃውን ለጠየቀው ሁሉ ከችግሩ ያወጣዋል። ቅዱስ ሚናስ ስለ ክርስቶስ ብሎ ብዙ መከራዎችን ስለተቀበለ ጌታችን ኢየሱስ ክርስቶስ የሚናስን ጸሎት ይሰማል። ተአምራት? በቅርቡ ትልቅ የሴት ውድድር አለብኝ። ቅዱስ ሚናስ እንዳሸንፍ ሊያደርገኝ ይችላል። ከዛም ከዓለሙ ጎበዝ ልጅ ሆናለሁ። በዚህ ዓለም ካሉት ሁሉ ትልቁ ሀብታም ያደርገኛል። ግን ማርቆስ፣ በህይወቴ አንድ ጊዜ እንኳን ቼስ ስትጫወት አይቼ አላውቅም። ውድድሩ ደግሞ በቅርቡ ነው። በተአምር ካልሆነ መቼም የምታሸንፍ አይመስለኝም። ተአምራት የሚደረጉት እግዚአብሔር ሲፈቅድ ብቻ ነው እና ደግሞ ተአምራቱ ካስፈለጉን አስታውሱ ልጆች፣ እኛ በቻልነው ስንሞክር እግዚአብሔር ደግሞ ይሞላልናል፣ የሰራነውንም ያበረክትልናል። ልክ 5000 ሰዎችን እንደመገባቸው። አዎ፣ እሱን ተአምር እኔም አውቀዋለሁ። ጌታችን በ2 ዓሣና በ5 እንጀራ ብቻ 5000 ሰዎችን እንዳጠገበ። እውነት ነው ሐና። ወጣቱ የሚችለውን ሲያመጣለት ትንሽ እንኳን ብትሆን ባርኮ ለነዛ ሁሉ ሰዎች አበላቸው። አጎቴ፣ በተቻለኝ አቅም በደንብ ከተለማመድኩ እግዚአብሔር እንዳሸንፍ ያደርገኛል። እንደዛ ነው? ትክክል ብለሃል ማርቆስ። ወይኔ፣ ምንድነው እየሆነ ያለው? ምን ሆኖ ነው መኪናው? አትጨነቁ ልጆች፣ መኪናው ቆሞ ነው፣ ተበላሽቶ መሰለኝ። ኔትወርኩም ደግሞ አይሰራም። አጎቴ፣ በዚህ በር ውስጥ መኪናው ተበላሸ ነው የምትለው? ምግብም ሆነ ውሃ የለንም። እርዳታ እንዳንጠይቅ ደግሞ ኔትወርክ አይሰራም። ወይኔ ጉዳችን! ምን ይሻላል? ልጆች ለምን አንጸልይም? ጌታችን ሆይ ሁልጊዜ ከፊታችን ሆነ ስለምትመራን እናመሰግንሃለን። እባክህ ችግር ላይ ነንና እርዳታህን ላክልን። አሜን። ሐና፣ ማርቆስ አትጸልዩ? እባክህ ጌታችን፣ አንተ የማትችለው ነገር እንደሌለ እናውቃለን። እባክህ ተአምርን አድርግልን፣ አድነን። አሜን። አምላካችን ሆይ እንዲያግዙን ቅዱሳንህን ወደኛ ላካቸው። አሜን። እንድናመሰግንህ አብቃን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህች መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ለዘላለሙ አሜን። ምን? አጎቴ፣ የሆነ ሰው ወደኛ እየመጣ ነው። አዎ፣ ግመሎችም አብረውት እየመጡ ነው። በእርግጥ ልክ ናችሁ። አንድ ሰው ከ3 ግመሎች ጋር ሆኖ ወደኛ እየመጣ ነው። ሰላም፣ ላግዛችሁ አብሬያችሁ ነኝ። በግመሎቼም ወደ ገዳሙ ወስዳችኋለሁ። መኪናችሁን አንደኛው ግመሌ ላይ አስረዋለሁ፣ እናንተ ደግሞ በተቀሩት 2ቱ ትሄዳላችሁ። ደስ ይላል። በጣም ጥሩ ሰው ነህ።
እናመሰግናለን በጣም። ደርሰናል። ገዳሙ ይህ ነው። ወይ ጉድ! ከመቼው ደረስን? አዎ በፍጥነት ነው የደረስነው። እናመሰግናለን። ልክ እርዳታህ በሚያስፈልገን ሰዓት ነው የደረስክልን። ይቅርታ፣ ስምህን ልትነግረን ትችላለህ? ይቻላል። ስሜ ሚናስ ይባላል። ስለረዳህን እናመሰግናለን ሚናስ። በግመሎች ላይ ተጭኖ መሄድ እንዴት ደስ ይላል! እናንተን በማገዜ ደስ ብሎኛል። ጉብኝታችሁ እንደምትወዱት አልጠራጠርም። እንገናኛለን። አጎቴ በጣም ነው የሚያቃጥለው። የፀሐይ መከላከያ ክባት እንድቀባ ቦርሳዬን ከመኪና ውስጥ ታቀብለኛለህ? እሺ፣ እንደውም ሁላችንም ብንቀባ ይሻላል መሰለኝ። አለበለዚያ በዚህ ጠራራ ፀሐይ መታመማችን ነው። አጎቴ ባለግመሉ አሁን ከጥቂት ሰከንዶች በፊት አልነበር እንዴ ወደዛ ሄደው? ወዴት ጠፋ? አዎ፣ በስመ አብ! በዚህ ፍጥነት ወዴት ሄደ? እንግዳ ነገር ነው። ለማንኛውም ልጆች ወደ ገዳሙ ውስጥ ብንገባ ይሻላል። አለበለዚያ ግን ፀሐዩ ጥብስ ያደርገናል። ልክ ብለሃል አጎቴ። ወደ ገዳሙ እንሂድ። በስመ አብ! ይህ ገዳም እንዴት ያምራል! አጎቴ ዞር አድርጋ ልታሳየን ትችላለህ? ይኸውላችሁ ልጆች፣ በጣም ድክም ብሎኝ ጥቂት አረፍ ልበልና አሳያችኋለሁ። እሺ። ብዙ ግን እንዳትቆይ አጎቴ። የገዳሙን ውስጡን መጎብኘት በጣም እንፈልጋለን። እሺ፣ ግን ትንሽ ነው። ትንሽ ተኝት ልበል። የምን ድምፅ ነው? እሺ፣ አጎታችን እያንኮራፋ ነው። እንዲህ ጮክ ብሎ በጣም ደክሞታል ማለት ነው። ማርቆስ ቦርሳ ውስጥ ኤርፎን ይዘሃል? አልያዝኩም። ኧረ ግን ቆይ ምን እንዳገኘው። ታምራዊ መነጽር እንደያዝን ራሱ ረስቼው ነበር። ለምን ወደ ቤተክርስቲያን አድርገናቸው አንሄድም? አሪፍ ሀሳብ። አጎታችንም እኛ እስክንመለስ ድረስ አረፍ ይላል። እስከ 3 ከቆጠርኩ በኋላ ታምራዊ መነጽራችንን እናደርጋለን። 1 2 3 እንዴት ናችሁ? በድጋሚ ሐናና ማርቆስ እንኳን ወደ ገዳሜ በሰላም መጣችሁ። ሰላም ቅዱስ ሚናስ። ቆይማ እንዴ የማውቅ መስሎኛል። ቅድም ባለግመሉ ሰው ነህ እንዴ? አዎ ሐና፣ እኔ ነበርኩ። በጣም ይገርማል። እግዚአብሔር ከችግራችን እንዲያድነን ቅዱስ ሚናስን ላከልን። እኔ ራሱ በጣም ገርሞኛል። ስለረዳን በጣም ነው የምናመሰግነው ቅዱስ ሚናስ። በጣም መልካም ሰው ነህ። ደግሞ ስለአንተ ለማወቅ በጣም ጓጉቻለሁ። አዎ፣ እባክህን ታሪክህን ልትነግረን ትችላለህ? ይቻላል። የተወለድኩት ከክርስቲያን እናትና አባቶቼ ነው። አባቴ የአንድ አካባቢ ገዢ ነበር። ስሙ ደግሞ አውዶክሲዮስ ይባል ነበር። እናቴ ደግሞ አፎሚያ ትባላለች። አባቴ በንጉሱ ትዕዛዝ ወደ አፍሪካ ተላከ። እናም ወላጆቼ ምንም ልጅ አልነበራቸውም ነበር። ልጅ እንዲኖራቸው እየፈለጉ ግን አልነበራቸውም ማለት ነው? በትክክል። ግን የሆነ ነገር ሲቸግረን ምን ማድረግ እንዳለብን ታውቃላችሁ? እንጸልያለን። ልክ ብለሃል ማርቆስ። እናቴ አፎሚያም ያደረገችው ይህንን ነበር፣ ጸሎት። የእመቤታችን ማርያም በዓል ነበር እና እናቴም ወደ ቤተ ክርስቲያን ሄዳ ነበር። የሚያማምር ልብስ ለብሰው የሚጫወቱ ልጆችን ስታይ እሷም ልጅ ቢኖራት ተመኘች።
ከዛ እናቴ የድንግል ማርያም ስዕል ፊት ተንበርክካ እግዚአብሔር ልጅ እንዲሰጣት ከልቧ ጸለየች። ከዛ በጣም አስገራሚ ነገር ተፈጠረ። እመቤቴ ሆይ እባክሽ እግዚአብሔር ኃጢአታችንን ይምረን ዘንድ ልጅን የሚሰጠን ዘንድ ለምኝልን። እኔ ልጅሽ ነኝ፣ አንቺ ደግሞ ምሕረት የምታሰጪ እናት ነሽ። እባክሽ እናቴ እናት እንደሆነ አድርጊኝ። እባክሽ እመቤቴ። አሜን አሜን። ከየት የመጣ ድምፅ ነው? አሜን። ኦ እመቤቴ ሆይ አንቺ ነሽ? በስዕልሽ በኩል አሜን ያልሽ አንቺ ነሽ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስለዚህ ልጆች አሜን ማለት ይሁን ይደረግ ማለት ነው። በዚህም እመቤታችን ድንግል ማርያም የእናቴ ጸሎት እንደተሰማና ልጅ እንደምትወልድ አሳወቀቻት። ከዛ እኔ ተወለድኩ። ወላጆቼም አሜን ከሚለው የድንግል ማርያም ቃል በመነሳት ሚናስ ብለው ስም አወጡልኝ። ይገርማል። እንዴት ደስ የሚል ታሪክ ነው። ልክ ነው። ልክ 11 ዓመት ሲሞላኝ አባቴ ከዚህ ዓለም በሞት ተለየ። ከ3 ዓመታት በኋላ ደግሞ እናቴ ተከተለችው። በጣም ይቅርታ ቅዱስ ሚናስ፣ ያሳዝናል። ግን ከዛ ምን አደረክ? ሁሌም ቢሆን እግዚአብሔር ከኔ ጋር ነበር። ሕይወቴንም በጾምና በጸሎት እየተጋው እንደ ክርስቲያን መኖር ቀጠልኩ። ብዙዎች ይወዱኝ ስለነበረም በአባቴ ስልጣን ቦታ ላይ እኔ ተተክቼ መስራት ጀመርኩ። በሰራዊቱ ውስጥ ደግሞ ትልቅ ስልጣን ነበረኝ። ኃላፊነቴን በመወጣት ውስጥም ቢሆን ግን እግዚአብሔርን ማምለኬን ችላ አላልኩትም። ሰራዊት ውስጥ ለረጅም ጊዜ ቆየክ? አየኔው ባህና ብዙ አልቆየውም። በዚያ ጊዜ ዲዮቅልጥያኖስና መክሲሚያኖስ የሚባሉ 2 ነገስታት ነበሩ። እነዚህ ነገስታትም ሰው ሁሉ ጣዖታትን እንዲያመልክ አዘዙ። ይህንን ትእዛዝ አልቀበልም ያሉ ክርስቲያኖችም ስለ እውነተኛው አምላክ ስለ ኢየሱስ ክርስቶስ ሰማዕትነትን ተቀበሉ። እኔም ደግሞ ስራዬን አቁሜ የነበረኝን ሀብትና ንብረቴን ለተቸገሩትና ለሚያስፈልጋቸው ሰዎች ሰጥቼ ወደ በረሃ ሸሸው። ያለህን ሁሉ ለተቸገሩ ሰዎች ሰጠሃቸው? ጭራሹላ እኮ በረሃ ውስጥ ለመኖር ወደ ገዳም ሄድ። ግን እኮ በረሃ ውስጥ መኖር በጣም ይከብዳል አይደል? ውሃም ምግብም የለ። ከአደገኛ ወሬዎች የምትከለልበት ቤት እንኳን አይኖርም አይደል? ልክ ነህ ማርቆስ። ግን ደግሞ አስታውስ፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። እግዚአብሔር ብቻ ከማምለክ ውጪ ምንም አልፈልግም። ጠዋት ማታም በጾምና በጸሎት ከእርሱ ጋር መኖር ነበር የምፈልገው። እግዚአብሔር እንደሚጠብቀኝና እንደሚመራኝ እርግጠኛ ነበርኩ። የሚገርም ነው ቅዱስ ሚናስ፣ በጣም አስተዋይና ጥበበኛ ነህ። በእግዚአብሔር ምን ያህል እንደምትተማመን አውቄያለሁ። በበረሃ ውስጥ ምን ያህል ቆየህ? ለ5 ዓመታት ኖሬያለሁ፣ ራእይ እስከማይ ድረስ። ራእይ? ሚናስ ወደ ከተማ ተመለስና ኢየሱስ ክርስቶስ እውነተኛ አምላክ መሆኑን በንጉሥ ፊት መስክር። ከዛም 3 አክሊላትን ትቀበላለህ። አንደኛው ስለ ድንግልና፣ ሁለተኛው ስለ ምንኩስና፣ ሶስተኛው ደግሞ ስለ ሰማዕትነትህ ትቀበላለህ። በሰማይ የምትቀበለው ክብር በምድር ከምታገኘው ነገር ሁሉ በ1000 እጥፍ ይበልጣል። ጌታ ካንተ ጋር ነውና አትፍራ። ግርማዊነቱ ንጉሥ ዲዮቅልጥያኖስ፣ ይህ ሰው በአሕዛብ መካከል እየተዘዋወረ ክርስቲያን እንደሆነ ያለ እፍረት ሲናገር ይዘነዋል። ይህ ደግሞ ከእርሶ ትእዛዝ የወጣና እርሱን የናቀ ተግባር ነው። የምሰማው እውነት ነው? አዎ ንጉሥ ዲዮቅልጥያኖስ፣ እኔ ክርስቲያን ነኝ። ከእግዚአብሔር ውጪ ማንንም አልፈራም። ጌታ ኢየሱስም ከእኔ ጋር ስለሆነ ማንንም ሳልፈራ ስለ እምነቴ ቆማለሁ። ክብርነቱ፣ ይህ ሰው ሚናስ ይባላል። የቀድሞ ገዢ የአዶክሲዮስ ልጅና ጠንካራ ወታደር ነበር። አሃ፣ ሚናስ ብልሁ የሰራዊታችን ወታደር። በጣም ጥሩ። ስማኝ ሚናስ፣ ስለተናገርካቸው መጥፎ ነገሮች ይቅርታ አደርግልሃለሁ። በሰራዊቴ ውስጥ ትልቅ ስልጣንን እሰጥሃለሁ። የምትፈልገውን ሁሉ፣ ብዙ ገንዘብም እሸልምሃለሁ። ይህ የሚሆነው ግን አሁኑኑ ክርስትናን ክደህ እነዚህን ጣዖታት ስታመልካቸው ነው። መቼም ቢሆን ጣዖታትን አላመልክም። ሁልጊዜም ቢሆን እስከ ዘላለም የማመልከው እውነተኛውን እግዚአብሔር መድኃኔዓለም ኢየሱስ ክርስቶስን ነው። ለእኔ አልታዘዝም እያልክ ነው? የተናገርከውን እንዲጸጽትህ ነው ማደርግህ። ወስዳችሁ ወደ ጉድጓድ ጣሉት። ጣዖታቴን አላመልክም ብሎ እምቢ ቢል አሰቃዩት። ከላም ቆዳ በተሰራ ጠንካራ መግረፊያ እየገረፋችሁ አሰቃዩት። ስጋውንም በብረት ችንካር ቅደዱት። ይበልጥ እንዲያመውም
ቁስሉን በፀጉራም ጨርቅ ሞዥጉት። አሁኑኑ ይዛችሁት ሂዱ። ጌታ ሆይ እባክህ ብርታቱ ነኝ። ልትሸነፍ ነው መሰለኝ። ምንም ነገር ብታደርጉኝ እኔ ግን ጌታዬን እና መድኃኒቴን ኢየሱስ ክርስቶስን አልክደውም። እነዛን ሁሉ ከባድ መከራዎች እንዴት አለፍካቸው? እግዚአብሔር አጠነክረኝ ማርቆስ፣ እግዚአብሔር ያስችላል። ጌታዬ ኢየሱስ ክርስቶስ ሆይ አድነኝ። ልጄ ሚናስ ሆይ ስለ እኔ ብለህ እነዚህም መከራዎች በመታገስህ የተባረክ ነህ። አሁን እንድትፈወስ አደርግሃለሁ። ንጉሡ ግን አንገትህን እንዲቆርጡት ያደርጋል። ከዚያም ከኔ ጋር ትሆናለህ። ቃል የገባውልንም አክሊሎች ታገኛል። ስምህም ከሰማዕታት ጋር አብሮ የሚጠራ ታላቅ ይሆናል። የሚገርም ነው። ኢየሱስ ክርስቶስን አየኸው? ያን ሁሉ መከራ ከታገስክ በኋላ እርሱን ማየት ይገባሃል። በጣም የሚደንቅ ነው። በቀጣይ ቀን ምን ተፈጠረ? ልክ ጌታ ኢየሱስ ክርስቶስ እንደነገረኝ በቀጣዩ ቀን አንገቴ ተቆርጦ የሰማዕትነትን አክሊል ተቀበልኩ። ንጉሡም ሥጋዬ ወደ እሳት እንዲጣል አዘዘ። ቢሆንም ግን እግዚአብሔር ሥጋዬ በእሳቱ እንዲቃጠል አላደረገም። ለ3 ቀናት ሙሉ በሚነድ እሳት ውስጥ ብቆይም ሰውነቴ ግን ምንም አልሆነም ነበር። ከዚያም ግን ክርስቲያኖች ሥጋዬን አግኝተው በክብር ቀበሩኝ። ታዲያ መቼ ነው የሰማዕትነት በዓል የምናከብረው? ህዳር 15። መቼም ቢሆን አንረሳውም፣ እናስታውሰዋለን። ልጆች ሁሌም እንዳትረሱ እሺ። መቼም ቢሆን ስለ ሃይማኖታችሁ ቆሙ። ለእግዚአብሔር የምትታዘዙ ጠንካራ ክርስቲያኖችም ሁኑ እሺ። እሺ ቅዱስ ሚናስ በጣም እናመሰግናለን። ካንተ ታሪክ ብዙ ተምረናል። እባክህን ስለኛ ጸልይልን። በተለይ ደግሞ ለኔ ትልቅ የቲቪ ውድድር ስላለብኝ በየቀኑ በደንብ መለማመድ አለብኝ። ከዛ ግን አትጨነቅ ማርቆስ፣ አንተ የአቅምህን ጣር፣ እኔ ደግሞ ጸልይልሃለሁ። ጎበዝ ክርስቲያኖችም እንደምትሆኑ አምናለሁ። በርቱ እሺ። ሰላም ሁኑ ልጆች። ደህና ሁን። ፍጠን እንሂድ፣ አጎታችን እየተጨነቀ ይሆናል። ሐና፣ ማርቆስ የት ነበራችሁ? ከአባ ሚካኤል ጋር ሆነን ስንፈልጋችሁ ነበር። ይቅርታ አጎቴ ካስጨነቅን፣ ቤተክርስቲያኒቷን እየጎበኘን ነበር። ጥሩ እንቅልፍ ነበር አጎቴ? አዎ፣ በጣም ደክሞኝ ነበር። አባ የመጡ ስለ ቅዱስ ሚናስ ሊነግሩን ነው። የምትጠይቁት ጥያቄ ካላችሁ ይመልሱላችኋል። ሰላም አባ። አባ እንዴት ኖት? እኛ ቅዱስ ሚናስን በጣም ነው የምንወደው እና ደግሞ ዛሬ ስለሱ ተምረናል። ተምረናል? እንዴት? የት? እንዴት ናችሁ ልጆች? እንኳን ወደ ቅዱስ ሚናስ ገዳም በደህና መጣችሁ። ስሜ አባ ሚካኤል ይባላል። እንጀምር አይደል? ገዳሙን እየጎበኘን ስለ ገዳሙ ታሪክና ስለ ቅዱስ ሚናስ እነግራችኋለሁ። በጣም ደስ ይላል አባ። አባ ሁለቱ ግመሎች ከቅዱስ ሚናስ ጋር አብረው ስለምን ተሳሉ? ጥሩ ጥያቄ ነው። ቅዱስ ሚናስ ከግመሎቹና ከባህር እንስሳት ጋር የሚገርም ታሪክ አለው። ሐና እንድነግርሽ ትፈልጊያለሽ? አዎ አባ፣ መስማት እንፈልጋለን። በጣም ጥሩ። ቅዱስ ሚናስ ሰማዕትነትን ከተቀበለ ከጥቂት ዓመታት በኋላ አረመኔ ሰዎች ማሪዮጥን ከተማ ለማጥቃት መጡ። አትናቴዎስ የተባለ የሰራዊት አዛዥም ወታደሮቹን ይዞ ማሪዮጥን ከጠላት እንዲከላከሉ ተጠየቀ። አዛዡ አትናቴዎስ ደግሞ በሰራዊት ውስጥ ሳለ ከቅዱስ ሚናስ ጋር ይተዋውቁ በነበረ ጊዜ እግዚአብሔር አምላክ በቅዱስ ሚናስ በኩል ያደርግ የነበረውን ታምር ያውቅ ነበረ። እግዚአብሔር እንዲረዳውም የቅዱስ ሚናስን ስጋ ከወታደሮቹ ጋር ለመውሰድ ወሰነ። አንድ ላይ ሆኖ በጀልባ በሚሄዱበት ጊዜ ደግሞ የባህር አውሬዎች አጠቋቸው። ከአረመኔዎቹ ሰዎች ጋር ተዋግተን ማሪዮትን ነፃ እንድናደርግ ተጠይቀን ነበር። የሰማዕቱ ቅዱስ ሚናስ አስክሬንን በድብቅ ይዘናል። እግዚአብሔር አምላክም በቅዱስ ሚናስ ምልጃና በረከት ጠላቶቻችን እንድናደርግ እንደሚረዳን አምናለሁ። ፍጠኑ፣ ሳጥኑን ጀልባው ላይ ጫኑት።
አትፍሩ ጓዶች፣ እግዚአብሔር ከኛ ጋር ነው። ቅዱስ ሚናስ ሆይ እባክህን እርዳን። ክብር ለእግዚአብሔር ይሁን። ቅዱስ ሚናስ እናመሰግንሃለን። ክብር ለእግዚአብሔር ይሁን። የቅዱስ ሚናስ ስጋ ካለበት ሳጥን ውስጥ እሳት ወጥቶ አውሬዎቹን አስደነገጣቸው። በስመ አብ! ሲገርም። እባክዎ ታሪኩን ይቀጥሉልን አባ፣ በጣም ነው የጓጓሁት። አትናቴዎስና ወታደሮቹን በቅዱስ ሚናስ አማላጅነት ጠላቶቻቸውን አሸንፈው ተመለሱ። በመንገድ ላይ ሳሉ የቅዱስ ሚናስን ስጋ የያዘውን ሳጥን አንድ ግመል ላይ ጫኑት። ግመሉ ግን ከወታደሮች ጋር አልሄደም። ደጋግሞም ቢሞክሩ ግመሉ ግን አልተንቀሳቀሰም። ሌላ ጠንካራ ግመል አምጥተውም ሳጥኑ ጫኑበት። እሱም ግን ካለበት ቦታ አልተንቀሳቀሰም። አትናቴዎስም የቅዱስ ሚናስ ስጋ በማርያም ውስጥ እንዲቆይ የእግዚአብሔር ፍቃድ መሆኑን ተረዳ። ስለዚህ የቅዱስ ሚናስን ስጋ ቀበሩት? አዎ ማርቆስ። ነገር ግን ብዙ ዓመታት ካለፈ በኋላ የቅዱስ ሚናስ ስጋ የት እንደተቀበረ የሚያውቅ ሰው አልነበረ። እግዚአብሔር በፈቀደ ጊዜ ግን የት እንደሆነ ተገለጠ። የታመሙ ሰዎች ከበሽታቸውም ይፈወሱ ነበር። አባ፣ እግዚአብሔር ግን ቅዱስ ሚናስን ተቀብሮበት የነበረውን ቦታ እንዴት ብሎ ነው የገለጸው? መልካም። በሆነ ወቅት ቅዱስ ሚናስ የተቀበረበትን ቦታ አቅራቢያ የሚኖር አንካሳ ልጅ ነበረ። ከመንደሩ ወጣ ብሎ ባለ መንገድ የተንፏቀቀ ሲሄድ ድንገት ቅዱስ ሚናስ የተቀበረበትን ቦታ የወጣ ብርሃን ተመለከተ። ወደ ብርሃኑ መሳቡን ቀጠለ። እየተሳበ ሄዶ ብርሃናማው ስፍራ ጋር ሲደርስ በጣም ስለደከመው በዚያ ጋደም ብሎ ተኛ። ከእንቅልፉ የነቃው እናቱ ስለሱ ተጨንቃ የምታሰማውን ጩኸት ሰምቶ ነው። በሚደንቅ ሁኔታ ልጁ ከተኛበት ዘሎ ተነሳ። አንካሳው ልጅም ተፈወሰ። ይህ ተአምር የተሰራውም ከቅዱስ ሚናስ መቃብር ስፍራ በወጣ ብርሃን መሆኑን ለብዙዎች ተናገረ። ብዙ ሰዎች በረከትና ፈውስ ለማግኘት ወደዚህ ስፍራ በመምጣት በውሃና በአፈር ይፈወሱ ነበር። እንዴት የሚደንቅ ታሪክ ነው! ግን ሰዎቹ ውሃውና አፈሩ ያዳናቸው ቅዱስ ሚናስ እዛ ቦታ ስለተቀበረ መሆኑን በምን ሊያውቁ ቻሉ? ጥሩ። በዚያ አካባቢ በጎቹን የሚያሰማራ አንድ እረኛ ነበረ። ታሙበት የነበረው በጉም ቅዱስ ሚናስ ከተቀበረበት ስፍራ በተገኘ አፈርና ውሃ መዳኑን አስተዋለ። ዜናውን በየቦታው አዳረሰው። አንድ ቀን ለምጻም ልጅ የነበረች የኮንስታንቲኖፕል ንጉሥ ይህን ዜና ሰማ። ከዛ ልጁ የመቃብር ስፍራውን ለመጎብኘት ሄዳ ምሽቱንም እዛ ለማሳለፍ ተኛች። በሕልሟም ቅዱስ ሚናስ ተገለጠላት። መሬቱን ተቆፍረው አስክሬኑን እንድታወጣለት ነገራት። ብዙዎችን ያስደነገጠው ደግሞ ከእንቅልፏ ስትነሳ ገላዋን የሸፈነው ለምጽ ሙሉ ለሙሉ ጠፍቶላት ድና ነበረ። ለብዙ ሰዎች ስለ ጸበሉና ስለ እምነቱ ተናገረች። ቅዱስ ሚናስ እንደነገራትም ቦታውን አስቆፈረችው። በእርግጥም የቅዱስ ሚናስ አስክሬን እዚያ ቦታ ላይ ተገኘ። ደስ ሲል! ንጉሱም ልጁ እንዳዳነችለት ሲያውቅ በጣም ተደስቶ ነው የሚሆነው። መቼም ልክ ብለሻል ሐና። ከዛ እንደውም ንጉሱ ቤተክርስቲያንን አስገንብቶ የቅዱስ ሚናስ ስጋ በውስጡ እንዲሆን አደረገ። ከዛም ስድስተኛው ብፁዕ አቡነ ቄርሎስ እዚህ ማሪውጥ ውስጥ ይህን ገዳም አስገነቡ። የሚወዱትን የቅዱስ ሚናስ አስክሬንም በዚህ ገዳም ውስጥ እንዲሆን አደረጉ። በጣም አስገራሚ ታሪክ ነው። መቼም ቅዱስ ሚናስ ከግመሎቹ ጋር ሆኖ ያደረጋቸው ብዙ ታምራቶች አሉ። አባ፣ ከኛ ጋር ያለውን ታሪክ እንንገሩት? ይቻላል። እሺ ሐና፣ በጣም እየራበኝ ነው። አንቺ አልራበሽም? አረ ልክ ነህ፣ ርቦኛል። አባ፣ ስለ ገዳሙ ታሪክና ስለ ቅዱስ ሚናስ ስለነገሩና ስላስተማሩን በጣም እናመሰግናለን። እናመሰግናለን አባታችን። ልጆቼ እንዳትጠፉ እሺ። በድጋሚ መታችሁ ገዳሙ እንድትጎበኙ። እሺ አባ፣ እንመጣለን። እና ሐና፣ የቼዝ ጨዋታውን እንዳሸንፍ በማለማመድ አታግዥኝም? ለውድድሩ የቀረው ጥቂት ጊዜ ብቻ በመሆኑ በደንብ መለማመድ ይኖርብኛል። ወይ ግን ብንወዳደር ታሸንፍኛለሽ? እሞክራለሁ። ከተጫወትክ ስለቆየ ግን የምታሸንፍ አይመስለኝም። እኔ የተቻለኝን አደርጋለሁ። የቀረውን ደግሞ እግዚአብሔር ያግዘኛል። ታምራት አድራጊው ቅዱስ ሚናስ ያለውን አታስታውሺም? ይጸልይልኛል እኮ። ርዕስ ቀይሪ። አጎቴ፣ መኪናውን የት ነበር ያቆምከው? ደግሞ በሐሳብ ወዴት ሄደ ነው?
ቆይ ልጆች ግራ አጋባችሁኝ እኮ። ማርቆስ ቅዱስ ሚናስ ይጸልይልኛል ነው ያልከው? እና ቆያ ከግመሎቹ ጋር የመጣው ሰው ወደ ቅዱስ ሚናስ ገዳም እንደምንሄድ እንዴት አወቀ? እና ደግሞ ሐና ቅድም ለአባ ከቅዱስ ሚናስ ጋር ያለንን ታሪክ እንነግሮታለን ያልሽው ምንድን ነው? ማርቆስ ና አትይዘኝም? ልጆች እኔም ማስበውን እያሰባችሁ ነው? እንግዳ ነገር ነው፣ ግራ ያጋባል። ምንድን ነው?